በታሪክ ትልቁ ሶላት አልጀናዛ ሱልጣን ሱለይማን አልቃኑኒ ከዕለታት በአንዱ ሌሊት አንድ ህልም አዩና ተደናግጠው ከእንቅልፋቸው ተነሱ። የቅርብ ዘባቸውን ተጣርተው ፈረስ እንዲያዘጋጅላቸውና ሲነጋ ጎዳና ላይ ወጥተው የህዝቡን የቀን እንቅስቃሴ ማየት እንደሚፈልጉ አስረዱት። ከነገ በኋላ በተዘጋጀላቸው ፈረስ ብቻቸውን ጎዳና ላይ በመውጣት የህዝቡን እንቅስቃሴ መቃኘት ጀመሩ። በዚህ መካከል አንድም ሰው ያልተከተለው አንድ አስክሬን በጎዳናው ላይ ሁለት ሰዎች ብቻ ወደ መቃብር ሲወስዱት ተመለከቱ። ሱልጣኑ ቀረብ ብለው ይሄ ብቻውን ወደ መቃብር የሚሸኘው አስክሬን የማን ነው ብሎ ሲጠይቁ ይሄማ ዝሙተኛና ሐምር ጠጪ ከሚስቱ ውጭ ልጅም ሆነ ቤተሰብ የሌለው ግለሰብ አስክሬን ነው። ስለዚህ የዚህን ዝሙተኛና መጠጥ ጠጪ አስክሬን ማንም ሰው ሊሸኘውና ሊሰግድበት ፈቃደኛ የሆነ ሰው የለም ይሏቸዋል። ሱልጣን ሱለይማንም በጣም ይቆጡና ይሄማ እንዴት ይሆናል? የሙሐመድ ኡመት አይደለም ይሉና አስክሬኑን ተሸክመው ወደ ባለቤቱ ይመለሱታል። እዛም እንደደረሱ ባለቤቱ እጅግ አዝና ታነባለች። ሱልጣንን በመገረም እንዴት እንደዚህ ታለቅሻለሽ? ባለቤትሽ ዝሙተኛና ጠጪ አልነበረም እንዴ ይሏታል። የሟች ሚስትም የሚጠይቃት ሰው ሱልጣን ሱለይማን መሆናቸውን አታውቅም። ባለቤቴ አላህ ይዘንለትና አላህን የሚፈራ ነበር። ልክ እንደሱ አላህን ፈሪ ልጅ ይመኝ ነበር። ነገር ግን ሞት ቀደመው ትለዋለች። ሱልጣኑን ባለቤትሽ ከዝሙተኝነቱ በተጨማሪ ውጭ ምን የተለየ ነገር ይሰራ ነበር ይሏታል። ሚስትም ባለቤቴ ሁልጊዜም በየመንደሩ እየዞረ መጠጥ ወደሚገኝበት ቦታ በመሄድ መጠጦችን በብዛት በመግዛት ወደ ቤት ያመጣና ግቢ ውስጥ ባዘጋጀው ጉድጓድ ውስጥ ይደፋውና አልሐምዱሊላህ ዛሬ ለብዙ ሙስሊም ወጣት ወንድሞቼ ብዙ ወንጀልን ቀነስኩላቸው እያለ ጌታውን ያመሰግን ነበር። በማስከተልም ሁልጊዜ ምሽት በሆነ ቁጥር ወደ ሴተኛ ዳሪዎች መንደር በመጓዝ ለብዙ ሴተኛ ዳሪ ዝሙት ሰርተው የሚያገኙትን ሙሉ የቀን ገቢያቸውን ክፍያ ከሰጣቸው በኋላ ወደ ቤታቸው እንዲመለሱ ያደርግና ቤቱ መጥቶ አልሐምዱሊላህ ዛሬ ለብዙ ሙስሊም ወጣት ወንድሞቼ የዚናን ወንጀል ቀነስኩላቸው እያለ ጌታውን ያመሰግን ነበር። እኔም ሰዎች ከላይ የምትሰራውን ብቻ ነው የሚመለከቱት፣ አንድ ቀን መሞት አይቀርም። ያኔ ጀናዛህን አጥቦ ሶላተል ጀናዛ የሚሰግድብህና የሚቀርብህ አንድም ሰው አታገኝም እለው ነበር። እሱም ይሳቀ ጀናዛዬን ሱልጣን ሱለይማን አጥቦ በጀናዛዬ ላይ ሱልጣን ሱለይማን ከነ ሰራዊቱ ከነ ሚኒስትሮቹና ከታላላቅ የሀገሩ ሼኮች ጋር ሆኖ የሀገሪቱ ሁሉ ሙስሊሞች ይሰግዱብኝ ታያለሽ እያለ ይነግረኝ ነበር በማለት የባሏን የህይወት ታሪክ አጠገቧ ለቀሞ ሰው ትነግረዋለች። ሱልጣን ሱለይማንም ከልቡ በማልቀስ አዎ ልክ ነው፣ እኔ ሱልጣን ሱለይማን ነኝ፣ እኔም ራሴ ጀናዛውን አጥበዋለሁ ይልና የዚህን ምርጥ የአላህ ባሪያ ጀናዛ ራሱ ካጠቡ በኋላ ለሀገሪቱ ሙሉ ሰራዊት፣ ለሀገሪቱ ሙሉ ባለስልጣናት፣ ለሀገሪቱ ሙሉ ሻይኾች፣ ለሀገሪቱ ሙስሊሞች በሙሉ ትእዛዝ በማስተላለፍ በዚህ አላህ ባሪያ ጀናዛ ላይ እንዲገኙ በማድረግ ሱልጣን ሱለይማን አልቃኑኒ በታሪክ ትልቁ ሶላተል ጀናዛ በዚህ ድንቅ የአላህ ባሪያ ላይ አሰገዱ። ውጭ ላይ ለእኛ በተገለጠልን ነገር ላይ ብቻ ተመርኩዘን የአላህን ባሮች መለካት፣ መመዘን፣ ደረጃ መስጠት ከባድ ነገር ነው፣ ከእኛ እውቀትም ውጭ ነው።